አንቺ ለመታገስ ያብቃሽ እንጂ አንተ ለመታገስ ያብቃህ እንጂ ለተበደላችሁት በደል ፈጣሪ ይክሳችኋል። ምንም የማይቀር ነው። በሰዎች መካከል ያለው በደል መበዳደል ካሳ ምድር ላይ የማይቀር ነው። እኔ በእውነት በጣም ብዙ አይቻለሁኝ። ካየኋቸው አንዱን ልንገራችሁ። ከኔ ጋር የምትሰራ የቬትናም ዜጋ ልጅ አለች እና ተለቅ ያለች ናት። ነጭ ነው ያገባችው፣ የአውሮፓ እኔ ያለሁበት ሀገር ማለት ነው። እና በጣም ሰውየው በጣም አስቸገራት። በቃ ሁሌ መጣ ስራ ቦታ ስለሱ ነው ስሞታ የምትነግረን። እንደዚህ ሆንኩኝ፣ እንደዚህ አለኝ፣ በቃ ዘጋኝ፣ ሳናግረው እንደዚህ ያለ ችግሩ ምንድን ነው ስለው በቃ ሁሌ ስለሱ ነው የምታወራው። እና እኔ ራሴ እንደውም ብዙ ጊዜ በጣም እንትን ስትል በጣም እንደተለማመጠችው ምናምን ስታወራ ካወራሯ ስለገባኝ በቃ ካልፈለገ ለምን አትተይውም አልኳት ማለት ነው። ልጆች ምናምን የላቸውም። እሷ ለብቻ ልጅ አላት፣ እሱ ለብቻ ልጅ አለው፣ በፊት የወለዱት ማለት ነው። እና እንደዛ ብያት ሌሎቹም እንደዛ ይሏታል፣ መስሪያ ቤት እባክሽ ተይው በቃ ይሏታል ማለት ነው። በቃ ሁሌ መታ ስለሱ ነው። በቃ በጣም ነበር የምትታገሰው። ከዛ መጨረሻ ላይ ሌላ ሴት ያዘ ማለት ነው። ጭራሽ ሌላ ሴት ያዘ በፊት ለፊቴ። እንደዚህ ነው ምላ ስለ ሴትዮዋ ሁሉም እንደምትመስል ምናምን ነገረችን ማለት ነው። ከዛ ቆረጠላት፣ እየቆረጠላት መጣ። ትውት ታረገችው፣ እርግፍ አርጋ ተወችው። ከተወቹ በኋላ ትንሽ እንደቆየች የሆነ ሌላ ነጭ ተዋወቀች ማለት ነው። ሌላ ነጭ ያኔ ትዳር ይዛ መቀመጥ ነው መሰለኝ የምትፈልገው፣ አላቅም እንግዲህ። ሌላ ነጭ ተዋወቀችና እናቱ አባቱ፣ እሱ ለእናት ለአባቱ አንድ ነው፣ እድሜ ይመጣጠናል ከእሷ ጋራ እና ግን የልብ ኬዝ አለበት፣ የልብ ችግር አለበት፣ ህመም አለበት። እናቱ አሉ አባቱ አሉ። በቃ ቤታቸው ትሄዳለች፣ ቤታቸውን ታጸዳላቸዋለች፣ ሁሉ ነገር ታግዛቸዋለች ምናምን። እሱ ሁሌ ያመዋል፣ ይገባል ሐኪም ቤት ይወጣል ምናምን፣ ትረዳዋለች ምናምን። እና ከዛ የሆነ ጊዜ ላይ አባቱ ሞቱ። አስተዛዘነችው፣ ቀበረች፣ ቤታቸውንም ሁሌ ታጸዳለች ምናምን። ከዛ ቆዩና እናቱ ሞቱ። አሁንም አስተዛዘነች፣ አገዘችው፣ ተቀበሩ እናት አባቱ። ከዛ ትንሽ ቆየና እሱ ሞተ። ከዛ ሞተ። በጣም አዘነች። እውነት ለመናገር በጣም በቃ መስሪያ ቤት ውስጥ ከመሞቱ በፊት እየመጣች ትነግረናለች፣ እንደዚህ ሆነ እንደዚህ ሆነ እያለች እና በቃ ሁሉም ሰው አዘነ። ከዛ በኋላ የሚገርማችሁ ነገር ከስንት ቀን በኋላ ጠበቃው ደውሎ እንዳለ ያለውን ንብረት መኪና ምን የመሳሰለ ቤት ምን የመሳሰለ አውርሶሻል አላት። ወረሰችላቸዋለሁ። አሁን ያኛው የድሮ ባሏ ይለምናታል ምናምን፣ ቀይ መስመር ነው። በቃ አልፈልግም ብላ ተወቹ። እናንተ ታገሱ እንጂ ፈጣሪ ቀን አለው። አሁን በጣም ሀብታም ሆናለች በአንድ ጊዜ ሳታስበው። በቃ እሷ በቅንነት በሄደችበት መንገድ ፈጣሪ ካሳት። እና መታገስ፣ ክፉ አለመስራት ጥሩ ነው። ፈጣሪ ጥሩ ነገር ይከፍላል። ለዛሬ የምላችሁ ይሄንን ነው። በተረፈ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ ከቻላችሁ ቪዲዮውን ሰብስክራይብ አድርጉት። ብዙ እንድሰራ ያበረታታኛል። ላይክ አድርጉ፣ ሼር አድርጉ። ለምታውቁ ልጆች ጥሩ ጥሩ ምግብ ይዤላችሁ እመጣለሁኝ። እናንተም እንድሰራላችሁ የምትፈልጉት ካለ ማዘዝ ትችላላችሁ። የፈለጋችሁትን ስሪ ካላችሁ መስራት ትችላለሁ። ሰላም ሁኑልኝ።